ሰላም እንዴት ናችሁ? ወቅቱ የአውሮፓ ተጫዋቾች ዝውውር መስኮት የተከፈተበት ነው። በዝውውሩም በንቃት እየተሳተፉ ያሉ በርከት ያሉ ክለቦች አሉ። ዛሬ የተሰሙ የዝውውር ጉዳዮች እንመልከት። ጀርመናዊ ግብ ጠባቂ ማርክ-አንድሬ ቴር ስቴገን ወደ ዢሮና አምርቷል። ግብ ጠባቂው እስከ ውድድር ዓመቱ መጨረሻ በውሰት በካታላኑ ክለብ የሚቆይ ይሆናል። ቴር ስቴገን በ2026 የዓለም ዋንጫ ለመሰለፍ የግድ በቋሚነት ብቃቱን ማሳየት ስለሚኖርበት ዢሮናን ስለመቀላቀሉ ይፋ ተደርጓል። የእንግሊዝ ፕሪሚየር ሊግ ክለብ ማንቸስተር ሲቲ እንግሊዛዊውን የመሀል ተከላካይ ማርክ ጌሂን አስፈርሟል። ክሪስታል ፓላስ የተጫዋቹ ኮንትራት ከመጠናቀቁ አስቀድሞ 20 ሚሊዮን ፓውንድ እና ብቃቱ እየታየ የሚጨምር ክፍያን በሚያካትተው ስምምነት ተጫዋቹን ለቆታል። ማርክ ጌሂ ዛሬ እስከ ሰኔ 2031 በኢቲሃድ የሚያቆየውን ኮንትራት በይፋ ፈርሟል። ተጫዋቹ በሳምንት 300,000 ፓውንድ እንደሚከፈለው ይፋ ተደርጓል። ለሚቀጥሉት 5 ዓመታትም በማንቸስተር ሲቲ ቆይታ ያደርጋል። ስፔናዊው ወጣት አሰልጣኝ ዣቢ አሎንሶን ባለፈው ሳምንት ያሰናበተው ሪያል ማድሪድ በቀጣዩ ውድድር ዓመት ጀርመናዊውን የሊቨርፑሉን የቀድሞ አሰልጣኝ ጀርገን ክሎፕ ላይ ፍላጎት እንዳሳየ ሰሞኑን ሲነገር ቆይቷል። እሳቸው ግን ዛሬ ይህንን ጉዳይ አስተባብሏል። ጀርገን ክሎፕ የሚዲያ ወሬ ካልሆነ በስተቀር ክለቡ በእኔ ላይ ፍላጎት አላሳየም ሲሉ አስተያየታቸውን ሰጥቷል። የብራዚሉ ክለብ ፍላሚንጎ በዌስትሃሙ ተጫዋች ሉካስ ፓኬታ ላይ ያለውን ፍላጎት አጠናክሯል። ስካይ ስፖርትስ እንደዘገቡ ከሆነ በሁለቱ ክለቦች በማለትም በፈላጊው ፍላሚንጎ እና በተጫዋቹ ባለቤት ዌስትሃም መካከል ያለው ግንኙነት ባለፈው ሳምንት ያለ ስምምነት ተቋርጧል። ከዛ በኋላ በሁለቱ አካላት መካከል የተደረገ ስምምነትም ንግግርም እንደሌለ ነው ስካይ ስፖርት ሲዘገበው። ብራዚላዊ ተጫዋች በቤተሰብ ጉዳይ ምክንያት ወደ ሀገሩ ብራዚል ተመልሶ የመጫወት ፍላጎት አለው። የብራዚል ሊግ አሁን እረፍት ላይ ነው የሚገኘው። እንግዲህ የሀገሪቱ ሊግ አዲስ የውድድር ዓመት ከአንድ ሳምንት በኋላ ጅማሮን ያደርጋል። ክለቡ ሉካስ ፓኬታን አካቶ የመጀመሪያውን የውድድር ዓመቱን ጨዋታ የማከናወን ጽኑ ፍላጎት አለው ተብሏል።